ሰላም ውድ ተከታታዮቼ እንዴት ናችሁ? ዛሬ ደግሞ እንደዚህ ቆንጆ የሆነ ምግብ ይዤ መጥቻለሁ። ተከታተሉ፣ ትወዱታላችሁ። እዚህ ጋር በመጀመሪያ ጥቅል ጎመን አለን። ጥቅል ጎመናችንን እንግዲህ እንደዚህ እያደረግን ቂጡን እንቆርጠዋለን። ትንሽ ወደ ውስጥ ገባ ብለን ነው ቂጡን የምናወልቀው ማለት ነው። ውድ ተመልካቾቼ በጣም ቀላል የሆነ አሰራር ነው። እንግዲህ እንዳያችሁት እንደዚህ ዙሪያውን በቢላዋችን እናወልቀዋለን ማለት ነው። ውድ ተመልካቾቼ ይሄን የምናደርገው ለምንድነው? ለብቻ ለይት እንድልልን ነው። ውድ ተመልካቾች የምግብ እንግዲህ በእኛ በሀበሾች አልተለመደም። አረቦች ናቸው እንደ አይነት ምግብ የሚሰሩት፣ ግን ቀላል አሰራር ነው። እንደ አማራጭ ብትጠቀሙት መልካም ነው። ከዛ እንግዲህ ከቆረጥነው በኋላ ትንሽ ወደ ውስጥ ደግሞ ውስጡን ይሄን ደረቅ የጥቅል ጎመን በጣም ጠንካራውን ፓርት እንደዚህ እየጎረጎርን የተወሰነ እናወጣለታለን። ውድ ተመልካቾች ከዛም ዲስት ላይ ውሃ ጥደን እዛ ዲስት ላይ አድርገን ትንሽ እናበስለዋለን። ልክ እንደዚህ መፍላት ሲጀምር ውሃው ውልቅ ይላል ማለት ነው። እንዳያችሁት አውልቄዋለሁ። እዚህ ጋር ምስር እንዲሁም ደግሞ ሩዝ አለ። በደንብ አድርገን እናጥበዋለን። በነገራችን ላይ የሚሰራው በስጋና በሩዝ ነው። እኔ ደግሞ ክርስቲያን ስለሆንኩኝ አሁን የጾም ሰዓት ነው። ለዛ በስጋው ምትክ ሩዝ ምንድነው ምስር ጨመርኩበት። እናንተ ስጋ ጨምራችሁ መጠቀም ትችላላችሁ። እዚህ ጋር ሽንኩርት አለኝ፣ ቲማቲም እና ቃሪያ እና ትንሽ የድንብላል ቅጠል ትንሽ ተጠቅም ያለው እኔ ብዙ ስላላገኘው፣ ግን እናንተ በብዛት ካገኛችሁ አርጉበት፣ ያጣፍጣል። እንግዲህ መጀመሪያ ላይ እንዳሳየኋችሁ እንደዚህ ጥደነው ነበር። ከዛ እንደዚህ ውሃው መፍላት ሲጀምር ለራሱ እንትን ይላቀቃል ማለት ነው። ከዛ አንዳንዷን እንዳንቃጠል እንደዚህ በማቆንጠጫ እያያዝን አንዳንዷን ውልቅ እናረጋታለን። ውድ ተመልካቾቼ ልክ እንትን መብሰል ሲጀምር መፍላት ሲጀምር ውሃው እንደዚህ ውልቅ ይላል። በጣም ቀላል ነው። እንደዚህ በሹካ ነካ ስናረገው ፍልቅቅ ስለሚል ፍልቅቅ እያረግን እናዋጣዋለን ሁሉንም ማለት ነው። ከዛ አጠገባችን ሌላ ጎርጓዳ እቃ ውሃ አስቀምጠን እዛ ውሃ ውስጥ እናስገባዋለን ማለት ነው። እያወጣን እንዲቀዘቅዝልን በዛውም ደግሞ እንዲታጠብም መጀመሪያ ላይ ጥቅል ጎመኑ ስላልታጠበ በዚህ መልኩ ሁሉንም እናወጣዋለን ማለት ነው። ውድ ተመልካቾቼ እንግዲህ እንዳያችሁት እዚህ ጋር ውሃ አዘጋጅቼ ውሃ ላይ እያደረኩት ነው። እያየን ነው እንግዲህ በሰለው እንደዛ የምናዘጋጀው። እዚህ ጋር እንግዲህ ከሙን፣ ቁንዶ በርበሬ እንዲሁም ደግሞ ነጭ ሽንኩርት አጋጣሚ ቤት ውስጥ አልነበረኝምና እርድ በነጭ ሽንኩርት የተፈጨ እርድ ስለነበረ እርድ፣ ከዛም ደግሞ ብዙ አይነት ቅመሞች አንድ ላይ እየተፈጩ እሱን ጨምሬያለሁ። ጨው ጨምሬያለሁ። ውድ ተመልካቾቼ ነጭ ሽንኩርቱን ገበያጄ ረስቼው መጣሁና ከዛ በኋላ እርዱ ላይ ስለነበረው በቃ ከሱ ልጨምር ብዬ ጨመርኩበት። እናንተ ግን ነጭ ሽንኩርት ጨምሩበት። ዳያችሁ ዘይት ጨምሬያለሁ። 3-4 ማንኪያ ዘይት ጨምሩበት። ከዛ እዚህ ጋር የተጨመቀ ሎሚ ያለኝ ውድ ተመልካቾቼ እኔ 2 ከፍ ያለ ሎሚ ነው የጨመቅኩት። ያንን ጨምሬበታለሁ። በነገራችን ላይ ሎሚው በርከት ቢል እንደውም ይጣፍጣል። ለምን ሆምጠጥ ያለ ስለሆነ በጣም ነው የሚጣፍጠው። እንግዲህ እንዳያችሁት አንድ ላይ አቀላቅየዋለሁ። ይሄን ደግሞ በዚህ መልኩ እንደዚህ ጥብ እናደርገዋለን። ውድ ተመልካቾች እንዳልኳችሁ በስጋ ነው የሚሰራው። እኔ ጾም ስለሆነ ምስር ጨምሬ በምስር ሰራሁት። እንግዲህ ሌሎች ደግሞ ስጋ የምትበሉ ሰዎች በስጋ ጨምራችሁ የተፈጨ ስጋ ማለቴ ነው በተፈጨ ስጋ ሩዝ ጋር እኔ የጨመርኩትን ቅመም ሽንኩርት ሁሉ ነገር ተጠቅማችሁ በምስሩ ምትክ ስጋ መጨመር ትችላላችሁ። ለኔ ደግሞ ስጋ የማትበሉ ሰዎች እንደዚህ በምስር አድርገን መብላት እንችላለን ማለት ነው። እንግዲህ እንዳያችሁት ጥቅል ጎመን መሐከሉ ጠንካራ ስለሆነ ይሄን ጠንካራውን እያወጣን ዲስታችን ላይ ከታች እንደለድለዋለን ማለት ነው። እንግዲህ በተመሳሳይ ሁሉንም እንደዛ አድርገን እያወጣን ጠንካራውን ከታች እናረጋዋለን ከፈለግን ማለት ነው። ካልፈለግን ደግሞ ጠንካራውን እንጥልና ድንች ቆረጥ አድርገን በስሱ ከስር ማንጠፍ እንችላለን። በዛውም በጣም ነው የሚጣፍጠው በድንች ሲሰራ። ከታች ዝሮ እንዳይቃጠል ነው የምናደርገው ድልዳል ከታች። እንግዲህ በዚህ መልኩ እንደዛ አድርገን እንጠቀልለዋለን። ውድ ተመልካቾቼ ቀላል አጠቀላለል ነው፣ አይፈረካከስም። እንደዚሁ እንደሆነ ነው የሚወጣው። ታውታላችሁ መጨረሻ ላይ እንግዲህ አንዷን ቅጠል ለ2 ነው የተጠቀለልኩት። እንደዚህ እንዳያችሁ ሰንጥቄው አንዱ ቅጠል ለ2 ነው። መጀመሪያ ላይ እንደዚህ እናጥፈዋለን። ከዛ ከጎንና ከጎን እናጥፈውና እንዳይዘረገፍ
ከዛን ጠቀልለዋለን ማለት ነው። በጣም ቀላል የሆነ አጠቃላለል ነው ውድ ተመልካቾች። እንግዲህ አንዳንድ ጊዜ አማራጭ ሁሉ ጊዜ እንጀራ ከምንበላ እንደዚህ ለየት ያለ ነገርም መስራቱ እንደ አማራጭ እንደ አይነት ይሆንልናል ውድ ተመልካቾቼ። እንግዲህ ስራ በምንፈታ ሰዓት ትንሽ ጊዜ ይፈልጋል። ስራ በምንፈታ ሰዓት ግን በእነዚህ መልኩ ብንሰራ በጣም ቆንጆ ነው። አንድ ጥቅል ጎመን ነው የተጠቀምኩት፣ ግን ብዙ ነው የሚሆነው። ውድ ተመልካቾቼ ለቤቴ አዲስ የሆናችሁ ስራዬን የወደዳችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡን ነባሮች እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ለምታበረታቱኝ ከልብ ነው ማመሰግነው። ክበሩልኝ። እንግዲህ ወይ በስጋ ለፈለጋችሁ ሰዎች ደግሞ ከዚህ በፊት የሰራሁት አለ ኮሜንት መስጫው ላይ ሊንኩን አስቀምጥላችኋለሁ። እሱንም ያያችሁ መስራት ትችላላችሁ። በዚህ ሰዓት የጾም ሰዓት ስለሆነ በተለይ አረብ ሀገር የምትኖሩ እህቶቼ ብዙ ጊዜ አረቦች እንደ አይነት ነገር ይወዳሉ። ለዛ መስራት ትችላላችሁ ማለት ነው። መልፉፍ ነው የሚባለው። እንግዲህ በዚህ መልኩ መስራት ነው ማለት ነው። እንዳያችሁት ይሄንን ጠንካራውን ፓርት ከታች ድስቱ ላይ ደልድየዋለሁ። ከዛ በዚህ መልኩ የተቀለልነውን አስተካክለን ድስታችን ላይ እናደርጋለን ማለት ነው። ያስተካከልን በጥንቃቄ እንዳይተረተርብን የተቀለልነው ማለት ነው። እንግዲህ ሁሉንም በዚህ መልኩ እናስተካክለዋለን ማለት ነው ውድ ተመልካቾች። እንግዲህ እንደዚህ ያስተካከልን እስከምንጨርስ ድረስ ያዘጋጀነውን እንጠቀልለዋለን ማለት ነው ውድ ተመልካቾቼ። እንግዲህ እንዳያችሁት በዚህ መልኩ ጨርሼዋለሁ። አሁንም ጠንካራውን ጥቅል ጎመን ከላይ አለብሰዋለሁ። ባታለብሱትም ምንም ማለት አይደለም። እኔ ግን ስለነበረ አለበስኩት። እዚህ ጋር የምታዩት ቀይ ሆኖ የተፈጨ ቲማቲም ፍሪጅ ውስጥ የተቀመጠ ነበረኝ። እሱን የተጠቀምኩት። ከዛ ቁንዶ በርበሬ፣ ከዛ እንዳልኳችሁ እርድ በነጭ ሽንኩርት የተፈጨ ላልጫ የተዘጋጀ እሱ ነው። ከሙን፣ ከዛ ደግሞ ብዙ አይነት ቅመሞች አንድ ላይ የተፈጩ ቅመሞች አሉኝ። እነሱን የሰባት ቅመም የሚባለው ማለት ነው። እሱን ጨምሬያለሁ። ከዛ ትንሽ ዘይት እንጨምራለን ውድ ተመልካቾቼ። ጨውን እንጨምራለን። ጨው እንደ ፍላጎታችን ነው የፈለግነውን። ከዛም ውሃ እንጨምራለን። እንግዲህ አንድ ጊዜ እስከሚፈላ ድረስ እንጠብቀዋለን ማለት ነው። እንግዲህ ፈልቶልናል አንድ ጊዜ። ከዛ ጠቀልለው ጥቅል ጎመን ላይ እናደርጋለን ማለት ነው። እንዳያችሁት ሙሉ ነው። አነስ ያለች ድስት ስለሆነ የተጠቀምኩት እኔ ሙልት ያለ ነው። እናንተ በሰፊ ድስት የምትጠቀሙ ከሆነ ሎሚ ነው የጨመርኩት። በሰፊ ድስት የምትጠቀሙ ከሆነ ሰሃን ወደ ውስጥ የሚገባ ሰሃን መጠቀም አለባችሁ። እኔ ግን ትንሽ ድስት ስለሆነች ሰሃኗ ከላይ ቁጭ ነው ያለችው። ከዛ ከባድ እቃ ከላይ ጫንኩበት ማለት ነው። ውስጥ የሚገባ ከሆነ ደግሞ እናንተ ጎድጓዳ እቃ ውሃ አድርጋችሁ መጣድ ትችላላችሁ። እንግዲህ እሳታችንን ቀንሰን ቀስ አድርገን ማብሰል አለብን። እንግዲህ እንደምታዩት በዚህ መልኩ በስሏል ማለት ነው ውድ ተመልካቾቼ። ወርታች ጥብቅ አድርጎ መያዝ አለበት። ለምን ሲንፈቀፈቅ ወደ ላይ ስለሚመጣ እንዳይፈነዳ የሆነ ጥብቅ አድርጎ ወርታች ረግጦ የሚይዘው ነገር መደረግ አለበት። እንግዲህ በዚህ መልኩ የውቂጡ ሳይዝ ቆንጆ ሆኖ ቀስ ብሎ ቆንጆ ሆኖ ነው የበሰለው። እንግዲህ ያንን ከስር ያደረግነውን ድልዳላችን እናነሳለን። እንዳልኳችሁ ድንች ካደረጋችሁበት ድንቹ በጣም ነው የሚጣፍጠው፣ ያው ሎሚ ስለሚኖረው። እንግዲህ እንደምታዩት ከለሩም እንደዚህ ነው የሚያምረው። ምንም የተፈረካከሰ የፈነዳ ነገር የለም። ሁሉም እንደተጠቀለለ ቆንጆ ሆኖ ነው የወጣው። ስትጠቀልሉ ሩዙን አታውዙት በጣም ሩዙ ብዙ ከሆነ ያው በሚበስል ሰዓት ሩዙም ምስሩም ስለሚያብጥ እንዳይተረተርም አነስ እያደረጋችሁ ነው ማድረግ ያለባችሁ። እንግዲህ በዚህ መልኩ እንደዚህ ቆንጆ ሆኖ መልፉፋችን ወይም ጥቅል ጎመናችን ደርሷል ማለት ነው ውድ ተመልካቾቼ። በጣም ነው የሚጣፍጠው፣ ሞክሩት ትወዱታላችሁ። እኔ በጣም ነው የምወደው። ለዛ ነው በምስር የሚሰራው ጾምም ቢሆንም። እንግዲህ በተመሳሳይ ስራ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። እንብላ ብያለሁ።